እንደምን ሰነበታችሁ? እንደምን አደራችሁ? እንደምን እስከ ሰዓት ቆያችሁ? አሜን። የቸርነት ባለቤት ቸር አምላካችን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይመለከት በቸርነቱ በምሕረቱ በይቅርታው ጠብቆ ለዚህች ዕለት ለዚህ ሰዓት ስላደረሰን ስሙ ለዘላለሙ የተመሰገነ ይሁን። በዛሬው ዕለት መታሰቢያ ከተደረገላቸው ቅዱሳን ሁሉ በረከት ረድኤት እንዲያድለን በቅዱሳኑ ቃል ኪዳን እንዲባርከን የእርሱ ፈቃድ ይሁንልን። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ጌታ ሆይ አንተ ሁሉን ታውቃለህ የሚል ይሆናል። ኃይለ ቃሉን ከኔ ጋር አብራችሁ ትላላችሁ። ጌታ ሆይ በርሱ አንተ ሁሉን ታውቃለህ። ጌታ ሆይ አንተ ሁሉን ታውቃለህ። እስኪ በሉት ስለ ቃሉ እግዚአብሔር አምላካችን ስሙ ለዘላለሙ የተመሰገነ ይሁን። ይህንን ኃይለ ቃል የተናገረው ሊቀ ሐዋርያት ቅዱስ ጴጥሮስ ነው። ከአራቱ ጸሐፍተ ወንጌል መካከል ደግሞ መዝግቦት የምናገኘው ሐዋርያው ቅዱስ ዮሐንስ ነው። ኃይለ ቃሉ የምናገኘው በዮሐንስ ወንጌል ምዕራፍ 21 ቁጥር 17 ላይ እናገኘዋለን። የትምህርቱ ዋና ዓላማ የእግዚአብሔርን አዋቂነት ቅዱስ ጴጥሮስ በ3 ዓመት ከ3 ወር ቆይታው ሕይወቱ እንዴት እንደተለወጠ እግዚአብሔር ማእምረ ኩሉ ኅቡዓት የተሰወረውን ሁሉ የሚያውቅ ከእግዚአብሔር የሚሰወር የተደበቀ ነገር እንደሌለ መረዳቱን አውቀን ተረድተን እኛም በቅዱስ ጴጥሮስ መረዳት ምስጢር ተገልጾልን የእግዚአብሔር አዋቂነት አውቀን ከስህተት እንድንዘን ከኃጢአታችን እንመለስ ዘንድ ለኃጢአታችን ምክንያት ከመስጠት እንቆጠብ ዘንድ ለማድረግ ነው። ስለዚህ እግዚአብሔር መንፈስ ቅዱስ የራቀውን አቅርቦ የጠመመውን አቅርቶ የጎደለውን ሞልቶ እንዲያስተምረን የእርሱ ፈቃዱ ነው። የትምህርታችን ርዕስ ምን ነበረ? እንግዲህ ወደ ዋናው የትምህርት ክፍል ከመግባታችን በፊት ጌታችን ኢየሱስ ክርስቶስ በዚህ በ50ው ቀን ለደቀ መዛሙርቱ 3 ጊዜ ተገልጦ ጉባኤ ሰርቶ አስተምሯቸዋል። ስንት ጊዜ አልኳችሁ? 3 ጊዜ። ጌታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር ለሁሉም ከአምስት ገበያ ለመጣው ሕዝብ ጉባኤ ሰርቶ ያስተምር ነበር። ከተነሳ በኋላ ግን ለመተያ ቤተሰብ ብቻ ያስተማረው፣ ለሁሉ አላስተማረው። ለእነዚህም ደግሞ ጉባኤ ሰርቶ ያስተማረበት 3 ቀን ብቻ ነው። በእነዚህ በ3 ቀን ጉባኤያት ግን 3 ዋና ዋና ችግሮችን ፈቷል። መጀመሪያ የትንሣኤ ዕለት ነቢያት እንደተናገሩ ወይዙ ወለበላዊ ወይቀትሉ እረኛውን ይይዙታል፣ ይገርሙታል፣ ወይ ዘረው አባጊሁ በጎቹ ይበተናሉ ተብሎ ተነግሮ ነበር። በጎች የተባሉት ሐዋርያት ናቸው። እረኛ የተባለው ክርስቶስ ነው። እረኛው ክርስቶስ ይያዛል፣ በጎች ይበተናሉ ተብሎ ትንቢት ተነግሮ ነበርና መድኃኒታችን ኢየሱስ ክርስቶስ በሚሰቀል ሰዓት ከእግረ መስቀል ስር አብረው ከበሉት፣ አብረው ከጠጡት፣ አብረው ከዋሉ ካደሩት፣ ምስጢር ተአምራት ካልተከፈለባቸው ደቀ መዛሙርት መካከል ከቅዱስ ዮሐንስ በቀር ማንም አልተገኘም። ተበትነዋል፣ ጠፍተዋል። በዚህ በግብረ ሕማማት ለሐማርያም የሚባል የንባብ ክፍል አለ። በዕለተ ዓርብ የሚነበብ በዛ ለሐማርያም በተባለው ክፍል እመቤታችን ጴጥሮስ ሆይ ወዴት ነህ? ሊቀ ሐዋርያት አድርጎ ሹሞ ቁልፉን ሰጥቶ በምድር ያሰረው በሰማይ ታሰረ ይሁን፣ በምድር የፈታኸው በሰማይ የተፈታ ይሁን ብሎ ሹሞ እያለ ወዴት ሄድክ? ማቴዎስ ሆይ ወዴት ነህ? ያዕቆብ ሆይ ወዴት ነህ? እንድርያስ ሆይ ወዴት ነህ? እያለች
12ቱ ሐዋርያት ስትመረምር ከእግረ መስቀል ከዮሐንስ በቀር የተገኘ አልነበረም። ሁሉም ጥሩ ጠፍተው ነበር። ስለዚህ በዚህ ምክንያት እሱ ያገኘናል ብለው በተዘጋ ቤት ተጨንቀው በጨለማ ሕይወት ውስጥ በፍርሃት በረዓድ ውስጥ ሳሉ በሕቱም ማኅፀን ተጸንሶ በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል መቃብሩ እንደተዘጋ የተነሳ ቤቱ እንደተዘጋ የዘጉት ቤት እንደተዘጋ ገብቶ ሰላም ለእናንተ ይሁን አለና ሰላማቸውን አደራቸው። ስሙ ለዘላለም የተመሰገነ ይሁን። በተዘጋ ቤት ተመልከቱ፣ በተዘጋ ቤት ገብቶ ሰላማቸውን ሰጣቸው። ስለዚህ በመጀመሪያው የሐዋርያትን ሰላም መለሰ ማለት የጠፋባቸውን ሰላም ሰጣቸው። የመጀመሪያው ችግር ይህ ነው፣ የትንሣኤ ቀን የፈታው ማለት። ስለዚህ በተዘጋ ቤት ገብቶ ለሐዋርያት ሰላማቸውን የሰጠ ዛሬም ለሰላም ለፍቅር የተዘጋ ልቡናችንን ከፍቶ ሰላም እንዲሰጠን የማን ፈቃድ ይሁንልን? የእርሱ ፈቃድ ይሁን። የትምህርታችን ርዕስ ምን ነበረ? ጌታ ሆይ ሁሉን አንተ ታውቃለህ አይደል? አዎ። ክፋታችንን፣ ርኩሰታችንን፣ ኃጢአታችንን፣ አድመኝነታችንን፣ ገንዘብ ወዳድነታችንን፣ ስልጣን ወዳድነታችንን፣ ዝነኝነት መፈለጋችንን ሁሉ ይህ የማይገባ ለሰውነታችን የማይጠቅመውን ሁሉ እንደምንፈልግ አንተ ታውቃለህ። በዚህ ምክንያት ሁሉ ልቡናችንን ዘግተን አንተን ማደሪያ ነስተንሃል። ልቡናችን ላይ ማረፊያ እንዳታገኝ አድርገንሃል። በርኩሰት፣ በዝሙት፣ በገንዘብ መውደድ፣ በስልጣን መውደድ፣ በዘረኝነት፣ በሐሰት፣ በትምክህት፣ በትዕቢት በዚህ ሁሉ ልቡናችንን ዘግተን ማደሪያ ስለነሳልን ይህንን የተዘጋውን በራችንን ከፍተን ማደሪያ ታደርግለን የማን ፈቃድ ይሁን? ያንተ ፈቃድ ይሁን በለው። ያንተ ፈቃድ። ደቀ መዛሙርቱ ቤታቸውን ዘግተው ሳሉ ነው ገብቶ ሰላማቸውን የሰጣቸው። ስለዚህ ሰላማችንን እንዲያድለን ለሰላም የዘጋነውን በር እንዲከፍትልን የእርሱ ፈቃድ ይሁንልን። መጀመሪያው የትንሣኤ ዕለት የፈታው ችግር ይህ ነው ማለት ነው። በሁለተኛው ዳግም ትንሣኤ በሚባለው ደግሞ ከእነርሱ መካከል የትንሣኤ ዕለት አብሮ ያልነበረ ሰላማቸው ሲመለስላቸው ያልነበረ ቶማስ የሚባል አንድ ሐዋርያ ነበረ። ይህ አመጣጡ ጥንተ ሰዱቃዊ ነበረ ይላሉ ሊቃውንት። የሰዱቃውያን አቋም ደግሞ ትንሣኤ ሙታን የለም የሚል አቋም ያላቸው ናቸው። ትንሣኤ ሙታን የለም፣ ሙታን አይነሱም ብለው የሚያምኑ ናቸው። ከዚህ ማህበረሰብ ስለሆነ የመጣው ለቶማስ ተነስቷል ብለው ሲነግሩት እንዴት ሊሆን ይችላል? በዕለተ ዓርብ የተቸነከሩትን እጆቹን እግሮቹን ካላየው በጾር የተወጋውን ጎድኑን ካላየው አላምንም አለ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ቶማስን ለምን ትጠራጠራለህ? ይኸው ዳሰኝ ሲለው እጁን እግሩን በጦር የተወጋውን ጎድኑን ሲዳስሰው ባሕርየ መለኮቱ እንደ እሳት አቃጠለውና ያቺ እጅ ደረቀች። ከዚህ በኋላ ቶማስ ምን አለ? እግዚእየ ወአምላኬ፣ ጌታዬ አምላኬ አለ። ጌታዬ ብሎ ሰውነቱን፣ አምላኬ ብሎ አምላክነቱን፣ አምላክ በሰው መሆኑን አመነ። ስለዚህ ግን ሊቃውንት ተባብረው በደንብ አድርገው አብራርተውታል። ሊቁ ቅዱስ ኤራቅሊስ በሃይማኖተ አበው ላይ አንተ ሐማሚ ዘከመ ሪናነ ምስሌነ ዘከመ ሪናከ ምስሌነ፣ አንተ የእኛን ሥጋ የለበስክ እንደመሆንህ ታማሚ ነህ፣ ትራባለህ፣ ትጠማለህ፣ መከራ ትቀበላለህ። ወአንተ የሐማሚ ዘከመ ሪናከ ምስለ አብ፣ ከአብ ጋራ በአብ ባሕሪ በባሕርየ መለኮት ከእሱ ጋር ትክክል እንደመሆን ደግሞ የማትታመም የማትራብ የማትጠማ ነህ። አንተ መዋቲ ዘከመ ሪናከ ምስሌነ፣ በለበስከው ሥጋ አንተ ሟች ነህ። ወአንተ ኢመዋቲ ዘከመ ሪናከ ምስለ አብ፣ በባሕርየ መለኮቱ ደግሞ የማትሞት ነህ አለው። የማትሞት ነህ ብሎ ተናገረ ማለት ነው። ስለዚህ ሐዋርያው ቅዱስ ቶማስ እግዚእየ ወአምላኬ፣ ጌታዬ አምላኬ ብሎ አመነ። ስለዚህ በሁለተኛው መገለጥ በሁለተኛው ጉባኤ ደግሞ የቶማስን አለማመን አስወገደና ሐዋርያትን አንድ አደረጋቸው ማለት። ከሐዋርያት መካከል ቶማስ ይጠራጠር የነበረውን አንድ አደረገ። ተጠራጣሪ ልቡና ይዘህ እንዴት
ወረደ፣ ተወለደ፣ ተሰቀለ፣ ተቀበረ፣ ሞተ፣ ተነሳ፣ አረገ ብለህ እንዴት ታስተምር ትችላለህ? ስለዚህ መጀመሪያ ያንተ አለማመን መፈታት አለበት አለና መቼስ አይኑ ጤነኛ ሲሆን አካሉ ጤነኛ ሊሆን አይኑ ጤነኛ ካልሆነ አካል ጤነኛ ሊሆን አይችልም። እሱ እንደተናገረው አይኑ ጤነኛ ሲሆን አካል ሁሉ ጤነኛ ይሆናል። አይኑ በሽተኛ ሲሆን አካል ሁሉ በሽተኛ ይሆናል ይላል። ስለዚህ ዋናው አስተማሪው መምህሩ መናፍቅ ከሆነ ደቀ መዛሙርቱ ምን ሊሆኑ ይችላል? ስለዚህ መጀመሪያ አንተ ማመን አለብህ። የአንተ አለማመን ችግር መፈታት አለበት አለና በሁለተኛው ሳምንት በሁለተኛው ጉባኤ የቶማስን አለማመን አስወገደ። ሐዋርያትን አንድ ሃይማኖት፣ አንድ ልብ፣ አንድ ሀሳብ አደረጋቸው ማለት ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ እኛንም አንድ ሀሳብ፣ አንድ ልብ እንዲያደርግ እኛ ክርስቲያኖች በአንዲት ቤተክርስቲያን የምንኖረው በአንድ ማዕድ የምንመገብ በአንዲት ቤተክርስቲያን አንድ እግዚአብሔር አባታችን፣ አንዲት ቅድስት ቤተክርስቲያን እናታችን፣ አንዲት ድንግል ማርያም እናታችን ብለን የምናምን ምዕመናን ስንት ሀሳብ ሊኖረን ይገባል ማለት ነው? ስንት ሀሳብ ሊኖረን ያለበት? አንድ ሀሳብ፣ አንድ ሀሳብ። ስለዚህ እግዚአብሔር አምላካችን ወደ አንድነት እንዲያመጣን የእርሱ ፈቃድ ይሁን። በሁለተኛው ጉባኤ ይህንን ችግር ፈታ ማለት ነው። በሶስተኛው ጉባኤ የዮሐንስ ወንጌል ምዕራፍ 21 ስትመለከቱ እንግዲህ ሐዋርያት ከተለያየ የሕይወት ሁኔታ የሰበሰባቸው ከቀራጭነት፣ ከአሳ አጥማጅነት፣ ከገበሬነት፣ ከንግድ ከተለያየ ስራ መሰብሰብ ያመጣቸው። ስለዚህ ጌታችን ኢየሱስ ክርስቶስ 3 ዓመት ከ3 ወሩ ሳይለይ ሲራቡ መና እንጀራ እያበረከተ በታምራት እያበረከተ እየመገበ ነው ይዟቸው የኖረው። በ40 ቀን ቆይታ ግን 3 ቀን ብቻ ጉባኤ ሰርቶ አስተማረ። ለአንዱም ለሁለቱም ለሶስቱም ግን ሲገለጥላቸው ነበር። ስለዚህ እንደ 3 ዓመት ከ3 ወር ቆይታ ሁልጊዜ በየቀኑ ስለማይገለጥላቸው በየቀኑ አብሯቸው ስለማይውል ስለነበረ ሐዋርያት ችግር ገጠማቸው። ምክንያቱም ያላቸውን ሁሉ እየተወሩ የተከተሉት ያላቸው ማን ብቻ ነበረ? እርሱ ብቻ ነበረ። እርሱም በየቀኑ አብሯቸው አይውልም አያድርም ነበር። ስለዚህ ሐዋርያትን አንድ ችግር ገጠማቸው፣ ረሃብ ገጠማቸው። የሚበሉት አጡ። የሚበሉት ሲያጡ ቅዱስ ጴጥሮስ አሳ ለማጥመድ መሄድ እፈልጋለሁ አለ። ተመልከቱ፣ ረሃብ ከባድ ነው። ረሃብ ወደ ነበረው ማንነት ወደ ቀደመው ወደ ነበረበት ማንነት መለሰው። ችግር አያችሁ፣ ትቶት ወደ መጣው ስራ ማለት ነው። እፈቅድ አለህ ከመ አስግር አሳ፣ እኔ አሳ ላጥመድ እፈልጋለሁ። ሌሎች ከሱ ጋር የነበሩት ደግሞ እኛም ከአንተ ጋር መሄድ እንፈልጋለን አሉ። ተመልከቱ። ስለዚህ ዋናው አለቃው ሲሄድ ማን ወደኋላ ይቀራል? ቅዱስ ጴጥሮስን ሊቀ ሐዋርያት አድርጎ ሹሞት ነበር። የሐዋርያት አለቃ አድርጎ ሹሞታል። ነገር ግን የሐዋርያት አለቃ አድርጎ ሹሞት በረሃብ ምክንያት ከስሩ ያሉትን ሰዎች መመገብ ስላልቻለ አሳ ለማጥመድ መሄድ እፈልጋለሁ። በዚህ ጊዜ አብረው የነበሩት እኛም ከአንተ ጋር መሄድ እንፈልጋለን አሉ። ሄዱና መረባቸውን አዘጋጅተው ወደ ባህሩ ገቡ። መላ ሌሊቱን ሲደክሙ አደሩ። ነገር ግን አንዳች አሳ አልያዙም። ተመልከቱ። ምክንያቱም ብቻቸውን ስለነበሩ የበረከት አባት የበረከት መምህር እስመ መምህር ሕግ ይሁብ በረከታ፣ የሕግ መምህር በረከትን ይሰጣል እንዳለው በአምላክ ዳዊት የበረከት አባት ኢየሱስ ክርስቶስ ከእነሱ ጋር ስላልነበረ መላ ሌሊቱን ሲደክሙ አደሩ። ነገር ግን አንዳች አልያዙም። ከዚህ በኋላ ጌታችን ኢየሱስ ክርስቶስ መጣና በክሙ ዘንበል እንደሚበላ አንዳች ነገር አላችሁ ብሎ ጠየቃቸው። ተመልከቱ። እንዳልያዙ እንደሌላቸው እኮ ያውቃል። ነገር ግን አላችሁን ብሎ ጠየቃቸው። የለንም አሉት። አውርዱ መሳግሪክሙ ሀበ ይምነአ ሐመር፣ በመርከቡ በቀኝ በኩል መረባችሁን አውርዱና ጣሉ አላት። ሰራይነ ኩላ ሌሊተ ወአልቦ ዘአሐዝነ፣
መላ ሌሊቱን ስንደክም አድረናል፣ አንዳች ነገር ግን አልያዝንም። ወበቃል ከሰ ያወርድ፣ ስለ ቃል ብቻ ግን መረባችንን እንጥላለን አሉ። ከዚህ በኋላ መረባቸውን ሲጥሉ 153 ታላላቅ አሳዎች ያዙ። መረቡን ይዘው አሳውን መጎተት እስኪሳናቸው ከአቅማቸው በላይ እስኪሆን ድረስ እንዲይዙ አደረጋቸው። ስሙ ለዘላለም የተመሰገነ ይሁን። ከዚህ በኋላ ያን አሳ ይዘው ሲወጡ ወረከቡ ፍህመ ብቁፀ ማዕደ ሱርአ ወአሳ ጥውሰ፣ ፍህሙ መርቶ ማዕዱ ተሰርቶ አሳው ተጠብሶ ቆያቸው። ተመልከቱ። የሚበላላችሁን ብሎ የጠየቀ ኢየሱስ ክርስቶስ የእነሱ አሳ መጥቶ ሳይደርስ እርሱ ማዕዱን አዘጋጅቶ ቆያቸው። ከዛም በኋላ ወአምጡ እምአሳ ዘአኀዝክሙ፣ ከያዛችሁት አሳ አምጡ አላቸው። ተመልከቱ። ይሄ ከዚህ ስላለ ይሄ በቃላል አላለም። ከያዛችሁት አምጡ አለና አብረው ተመገቡ። ስሙ ለዘላለም የተመሰገነ። ስለዚህ በሶስተኛው ጉባኤ ደግሞ የምን ችግራቸውን ፈታ ማለት ነው። የምግብ ጥያቄ ችግር ነበረባቸውና ይህንን ጥያቄ ፈታላቸው። ርቧቸው ተጨንቀው ነበር። ረሃብ ክፉ ነው። ሐዋርያቱ ተናግረዋል። እምነ ረሃብ የይስኩ ናት፣ ከረሃብ ጦርነት ይሻላል። ምክንያቱም ጦርነትን እየበሉ እየበጡ መዋጋት ይቻላል። ረሃብን ግን መዋጋት ከባድ ነው። ረሃብ ከባድ ነው። ረሃብ ልጅ ያስፈልጋል። ረሃብ ሰው ያስፈልጋል። ረሃብ የማያስፈልገው ነገር የለም። በመጽሐፍ ቅዱስ ስትመለከቱ ልጆቻቸውን እስከ መብራት የደረሱ በረሃብ ዘመን ነበሩ። ረሃብ ክፉ ነው። ስለዚህ እግዚአብሔር በረሃብ እንዳይቀጣን በእውነት እንደው ልንለምን ንስሐ ልንገባ ኃጢአታችንን ሳትመለከት እባክህ ይቅር በለን በረከትን ስጠን ልንለው ይገባል። በእርግጥ እግዚአብሔር በመበደል የታመነ አምላክ ነው። ምንም ኑሮ ሰማይ ቢኖር ድረስ ሳንቀምስ አላደርም። ይሄ ደግሞ የመጣው ረሃብ ችግሩ ሰው ሰራሽ እንጂ እግዚአብሔር ሰራሽ አይደለም። ከእግዚአብሔር የመጣብን አይደለም፣ ሰው የሰራው ችግር። ስለዚህ እንዲህ አድርጎ የደቀ መዛሙርቱን ችግር ፈታላችሁ። ሐዋርያትን ከነሱ ጋር አብረው በሉ። ተመልከቱ። አብሮ መብላት ምን ያህል ደስ ይላል። ቤተክርስቲያንም እንዲህ ነው፣ አብሮ መብላት ነው የምታስተምረው። አብሮ መብላት በገጠሩ የሚገርማችሁ ሰንበት የሚባል ማህበር አለ። በዚህም አልፎ አልፎ አንዳንድ ትልልቅ አጥቢያ ላይ አለ ሰንበት ማህበር። በዚህ ቦታ ግን ለምን እንዳልተጀመረ እንጃ። ብትጀምሩ ጥሩ ነው። ሰንበት ማህበር ትልልቆች አባቶች የሰንበት ማህበር ያስፈልጋል። ቦታ የሚያሰኝ የሰንበት ማህበር። ስለዚህ የሰንበት ማህበር ብዙ ተሰብስቦ በአንድ ከተመሳቀለ ጎዳና በቤተክርስቲያን አካባቢ ከአጸደ ቤተክርስቲያን ተቀምጦ አባቶቻችን የሚጠጡት ማህበር ነው። ስለዚህ በዛ ማህበር ማንም አልፎ ያጅ ሁሉ የሰንበት እንግዳ ናግባ እየተባለ እየበላ እየጠጣ ነው የሚለው ተመልከቱ። ስለዚህ ይህ በረከት እኮ ቀርቶብናል። ይህ ማህበር ባለመቋቋሙ ትልቅ በረከት አጥተናል ማለት ነው። ለቦታው በረከት ነው፣ ቦታውን የሚያስባርክ ነው። ስለዚህ ሐዋርያት ኢየሱስ ክርስቶስ አብሮ መብላትን አብሮ መጠጣትን አስተማረ። መብል መጠጥ ደግሞ ያፋቅራል፣ ያግባባል፣ ያስተሳስባል። ለዚህ ነው ሊቁ አባ ሕርያቆስ እሳት ውእቱ ዘኢትገሰስ የማይዳሰስ እሳት ነው አለ። ንነሰ ሪናሁ ወገሰሰ ነው፣ እኛስ አየነው ዳሰስ ነው። በላይነ ወሰተነ ምስሌሁ ከእርሱ ጋር በላን ጠጣን። ስለዚህ መተርጉማን ሲተረጉሙ